ተመልሰን መተናል። የሰባተኛ ክፍል የጀነራል ሳይንስ መነሻ ሀሳብ አድርገን በውስጡ ያሉ ሴክሬት አይዲያዎችን ወይም ተደብቀው ያሉ ጉዳዮችን እያወራን ያለነው። በቀላሉ እነዚህን ቪዲዮዎች ስትመለከቱ አንዳንድ ጉዳዮችን እየተማራችሁበት ትሄዳላችሁ። ዛሬም ደግሞ ቆይታ የምናደርገው የመጀመሪያውን ምዕራፍ ስለ ሳይንስ አውርተናል። እናንተም ሳይንቲስት መሆናችሁን በቀላሉ ተመልክተናል። አሁን ደግሞ እነዚህ ሳይንሶች በሁለት እንደሚከፈሉ በቀላሉ አብረን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። መልካም ጊዜ። ተመልሰን መጣን። ባለፈው ምዕራፍ ስለ ሳይንስ አወራን። ይህ ሳይንስ ደግሞ በሁለት ይከፈላል። እነዚህ ሳይንስ በውስጡ ምን ምን አሉ የሚለውን እናያለን። በይበልጥም ደግሞ በቀላሉ እንዴት እንረዳቸዋለን። እነዚህን ሀሳቦች በዚህ ፎቶዎች ላይ እያየናቸው ያለውን ሁሉንም ሀሳቦች ቀለል ቀለል እያደረግን የምንመለከት ይሆናል። የመጀመሪያው ኢንዲጂኒየስ ሳይንስ እና ኮንቬንሽናል ይባላል ይለናል። እነዚህ ኢንዲጂኒየስ እነማን ናቸው? ኢንዲጂኒየስ ማለት ሀገር በቀል እውቀቶች የሚባሉ፣ ኮንቬንሽናል ደግሞ ማለት ከሌላ ቦታ የመጡ ሳይሆን ሞደርን የሆኑ ዘመናዊ፣ የትኛው ካሁን በፊት ያወራነው ሲስተማቲክ ሜቶዱን የተጠቀሙ። ካሁን በፊት እውቀት አንድ አካባቢ ላይ ሊኖር ይችላል፣ ሀገር በቀል የሆነ እውቀት። ይሄኛው ግን ሲስተማቲክ ሜቶዱን ሲጠቀም ኮንቬንሽናል ወይም ደግሞ በጋራ ስለሚስማሙበት የዌስተርን ወይም ከሌላ አካባቢ በዘመናዊ መንገድ ተጠንተው የመጡ የሚለውን ይይዝልናል። ጥቂት ግን እንነጋገር። ይህ ኢንዲጂነስ ሳይንስ is process by which indigenous people ኢንዲጂነስ ናቸው፣ እዛው ሀገር ያሉ፣ እዛው ከተማ፣ እዛው ገጠር ውስጥ ወይም እዛው አካባቢ ያሉ ሰዎች ናቸው። ይሄኛው ምን የሚያደርጉት ቢልድ የሚያደርጉት የሚገነቡት ኤምፒሪካል ኖውሌጅ ማለት የዛው ልክ በቃ ኢንዲጂነስ እንደማለት እዛው አካባቢ ሰዎች እየተረዱት እየገባቸው የሚሄዱት የእውቀት አይነት እንለዋለን። of their natural environment የነሱን ተፈጥሯዊ አካባቢ። it is a knowledge based on the society or the social, physical እና spiritual understanding። ስለዚህ ማህበራዊ ተፈጥሯዊና መንፈሳዊ የሆኑ ጉዳዮችን የሚረዱበት ምን የሆነ ከእውቀት ያለፈ ምን ያደረጉት ኤክስፐሪመንት አድርገውታል፣ ሞክረውታል፣ አይተውታል። እነዚህ ነገሮች ምን እየሆኑ መጡ? እያደጉ መጥተው ከአንዱ ወደ አንዱ መሸጋገር ችለዋል። ማወቅ ብቻ አይደለም። ምን ማለት ነው? not just about having the knowledge። ማወቅ ብቻ አይደለም ሳይንስ ማለት ምን መሆን አለበት? ኤቪደንስ ሊኖረው ይገባል። ከኦብዘርቬሽን ጀምሮ ያለው እነዚህ በዛ አካባቢ ላይ ያሉ ሰዎች ምን እያደረጉት ለአንዱ እያሸጋገሩት እየሄዱት። አሁን በዚህ ምስል ላይ በምታዩት እነዚህ ኤምፒሪካል ኖውሌጆች በቀላሉ ሰዎች ምን ያደርጋቸዋል? እየተማራቸው ለሌሎች ሰዎች የሚያሳዩቸው። ለምሳሌ እዚህ ጋር እንደምትመለከቱት በአንድ ጫካ ውስጥ ሰዎች ሰበቃን በመጠቀም ወይም በማፋጨት እንጨትን ምን ይፈጥራሉ? እሳትን ይፈጥራሉ። እሳት እንዴት እንደሚፈጠር ከማወቅ ባለፈ ምን ሆኗል? እየተሰራበት እሳት እየተገኘበት ለትውልድ ምን ሆኗል? ተሸጋግሯል። ግን ይሄ ኢንዲጂነስ ያለው ሳይንስ ልክ ሞደርኑ መቶ ሲያገኘው ምን መሆን አለበት? እያደገ መምጣት አለበት። ይሄ ኮንቬንሽናል ሳይንስ የምንለው is a system of knowledge which relies on certain laws። ያቺት ምን መጣ? ህግ መጣ። የትኛው ህግ? ቅድም እያወራኋችሁ የነበረው ይሄኛው the scientific method የሚለው እነዚህን ፓተርኖች ጠብቆ ከማየት ከመጠየቅ ከሃይፖቴቲካል ከሆኑ ግምቶች ከማስቀመጥ ኤክስፐሪመንት መደረግ። ስለዚህ እነዚህ አንድ አካባቢ ላይ በሰበቃ እሳት የፈጠሩ ሰዎች ምን ይሆናሉ? ያንን እያሳደጉት በምን ህግን መሰረት አድርገው ማለት ነው። that has been established through the application of the scientific method። እቺት መጣ scientific method ማለት ባለፈው የነገርኳችሁ ይሄ scientific method ማለት ነው። to phenomena in the world around us በአለም ላይ ከኛ ዙሪያ ያሉ ጠቅላላ ይሄንን scientific method ተጠቅመው ምን የሚያደርግ ሰርቴን ለሆነ ህጉን ተጠቅመው የሚያድግ እውቀት ሲሰሩ ምን ይባላል? የኮንቬንሽናል ሳይንስ ይባላል። ስለዚህ እነዚህ ኮንቬንሽናል ወይም ደግሞ አሁን እየጠራናቸው ያለነው እነዚህ ኢንዲጂነስ የሆኑትን ለምንድን ነው የምንማረው? እነዚህ ኢንዲጂነስ ናቸው። እናቶቻችን እንጀራ ሲጋግሩ እውቀት ነው። እውቀት ብቻ ሳይሆን ሳይንስ ምን ብለናል? መሬት ላይ የሚወርድ የሚተገበር ነው። ስለዚህ ለምንድን ነው
why do we learn? ለምንድን ነው የምንማረው? ኢንዲጂነስ ኖውሌጅ። ይሄ ኢንዲጂነስ ኖውሌጅን የምንማረው በሁለት መንገድ ነው፣ በሁለት ምክንያቶች ነው ይለናል መጽሐፋችሁ። የመጀመሪያው ኦሪጂናል ከልቸሩን ባህሉን እና አይደንቲቲን ምን እንድናረግ አዌር እንድናውቅ። ሁለተኛው ግን እነዚህን እውቀቶች ምን ማድረግ ኢንዲጂነስ ኖውሌጅ ፍሮም ዘ ዌስተርን ከሌላው ካለው ላይ ምን ማድረግ ኖውሌጅ ፕራክቲካል practiced for a long time to solve practical problems። አያችሁ እናቶቻችን እንጀራ የጋገሩት ልጆቻቸው እንዳይራቡባቸው ልጆቻቸውን ለመመገብ። አያችሁ እነዚህ እዚህ ጋር የምታያቸው መድኃኒቶች የኮሶ ዛፍ፣ ባህር ዛፍ፣ ደማከሴ እነዚህ ፕራክቲካል አንድ ሰው ለሚያመው ለተቸገረበት ላጣ ጉዳይ ምንም ይሆን መድኃኒት ሆነው የሚጠቀሙበት። ስለዚህ እያንዳንዱ ጊዜ ኢንዲጂነስ የመጀመሪያው አይደንቲቲ ነው፣ ማንነት ነው፣ ባህል ነው። ሁለተኛው ደግሞ ይሄ ባህል አንድን ችግር ይፈታል። ስለዚህ ምን ማድረግ አለብን? እነዚህን እውቀቶች ወደ መሬት ማውረድ። ምን ሆኖ እነዚህን ከላይ የተጠቀሱትን ሳይንቲፊክ ሜቶዶችን በአግባቡ ተጠቅሙ። ስለዚህ ምን እያለን ነው? ይሄኛው ምዕራፋችን በውስጡ ሂድን አርክ ወይም ደግሞ the secret school ብሎ ያስቀመጠው እኛ ኢትዮጵያውያን እንጀራ የምንጋግርበት፣ ወጥ የምንሰራበት፣ እያንዳንዱ ግብርና የምንሰራበት፣ እህሎችን የምንዘራበት መንገድ፣ ለልጆቻችን ለሌሎች መድኃኒት አድርገን የሰጠንበት መንገድ በጠቅላላ እኛን ሳይንቲስት ያደርገናል። እሱ ግን ምን መሆን አለበት? ህጉን ተጠብቆ እያሳደግነው መሄድ አለብን ይላል። የዛሬውን እዚህ ጋር አበቃን። በቀጣይም ደግሞ ከዚህ በመቀጠል ያለውን the branch of science-ን እንመለከታለን። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ ሆነላችሁ።